ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታገል ውድ ነገር ስትጎዳ ስትበደል ስትፈርስ ቆሞ ማየት ከባድ ነው። ሀገር አትተካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት። ባለቤት ሆነን በኃላፊነት ስሜት ብንሰራ ይሄን የዕዳ ይሄን የችግር ይሄን የስድብና የውርደት ስማችንን አንስተን ቢያንስ ራሷን የምትችል በሌሎች የማትንኳሰስ የማትዋረድ ኢትዮጵያን ለመፍጠር ሲዝን እድል አግኝተናል። አጋጣሚ ሆኖ ምርጥ አይዲያም አለን። ብንሸከመው ተቋም ብንሰራ ብንታመንለት ሞራል ኢንተለጀንሳችን ቢያድግ አትጠራጠር የበለጸገች ያማረች ኢትዮጵያን መፍጠር እንችላለን። ለዚህ ደግሞ እኔ ያለኝ እምነት እናንተ ትችላላችሁ። 99% እዚህ ያለ ሰው ሀገሩን የሚወድ ሀገሩን ትቀየር የሚፈልግ ከሌላ እምነት ብሔር ጋር በሰላም መኖር የሚፈልግ በሰላም መኖር ውስጥ ትርፍ እንጂ ኪሳራ እንደሌለ የሚያስብ አንዳንድ ጉዳይ ቢያጠራጥሩትም እየጠየቀ ሞር ለማመን የሚፈልግ የብዙ ቅን ልቦች ስብስብ ናችሁ። ይሄን በተግባር እናሳይ። ዘንድሮ በብዙ ረድፍ ውጤት የምናመጣበት አመት ነው። የሚቀጥለው አመት ከዛ የሚቀጥለው አመት ሶስቱ አመት ኢትዮጵያ ጭላንጭል ብርሃን የሚታይባት ማደግ ትችላለች የሚባልበት የጀመርነውን የምንጨርስበት ለስኬት ፋውንዴሽን የምንጥልበት ዘመን ስለሆነ እናንተ ብርቱ የኢትዮጵያ ልጆች በከፍተኛ ታማኝነትና በኃላፊነት ስሜት የሰማችሁትን የተወያያችሁበትን ውስጣችሁ የሚያስበውን ቀና ነገር ሁሉ ሞራል ኢንተለጀንሳችሁን ገንብታችሁ ለማሳካት የምትችሉ የምትበቁ የምታዩና ልጆቻችሁን በአዲስ የታሪክ ጥፋት የምታረኩና የምታኮሩ ልትሆኑ ያብቃችሁ። እጅግ አድርጌ አመሰግናለሁ።